ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ስራ እንዴት ይዟችኋል? በያላችሁ ቦታ ላይ ይጠብቃችሁ። ዛሬ የማሳያችሁ ምግብ የቡሪያኒ ሩዝ ቡሪያኒ አሰራር ነው። እዚህ ጋ ተጠብሶ የተፈጨ ሽንኩርት አለኝ ማለት ነው። የተፈጭቶ የተቀመጠ ነው። ከፍሬዘር አውጥቼው ነው። አሁን ይሄንን በምንፈልገው ብረት ድስት ላይ እናደርጋለን። አሁን በምጠቀምበት ብረት ድስት ላይ አድርጌያለሁ። ከዛ ጨውና የተፈጨ ነጭ ሽንኩርት አንድ ላይ አድርጌያለሁ። ቀጣይ የምጠቀመው እንደ መጠናችሁ ትንሽዬ የተፈጨ ከሞን እጠቀማለሁኝ። እንደገና የተፈጨ ድንብላል ወይም ደግሞ የተፈጨ ኩዝባራ መጠናችሁን እራሳችሁ ታውቃላችሁ። ብስሚላህ። ቀጣይ ደግሞ የሚሆነው ቢያንስ 3 ማንኪያ ወይም ከዛ በላይ እርጎ ወይም ዘባዲ እንጨምራለን። እኔ ያው ሽንኩርቱ እንዳልኳችሁ ተጠብሶ የተፈጨ ሽንኩርት ነው፣ ቡኒ ወይም ጠቆር እስከሚል ድረስ ልክ ሲያድያ እንደሚሰራው አይነት ማለት ነው። እናንተ ሽንኩርት ከትፋችሁ ማቁላላት ትችላላችሁ። እኛ ቤት ግን ቡሪያኒ እንደዚህ ነው የሚሰራው። አሁን እርጎ ተጠቅሜያለሁ። አንድ ማጂ ያደርጋለሁ። ትንሽዬ ቁንዶ በርበሬ፣ የሻሂ ማንኪያ እርድ። አሁን ይሄንን በዚህ በእንቁላል መቻ እናደበላልቀዋለን ማለት ነው። በደንብ አይፈጃም። ይሄን ታዋሃድን በኋላ እንደዚህ አድርገን እሳት ላይ እንጥደዋለን። እሳት ላይ አሁን እንደዚህ መተነዋል አንድ ላይ። ከዛ ቢያንስ 4 ወይም 3 ሀባ የሚሆን ሄል እንጨምርበታለን። ያው እሳቱን ቀንሼ ጥጄዋለሁ ማለት ነው። እንደዚህ እየፈላ ነው። ከዛ ቀጣይ በስጋ ስለምንሰራው ስጋ ጨምራለሁ። እዚህ ጋር የታጠበ ስጋ አለኝ። አሁን ይሄን እጨምራለሁ ማለት ነው። ያው እዚህ ጋር ጨምራለሁ። አንድ ላይ ጠብሰዋለሁ። ያው እንደዚህ ሆኗል ማለት ነው። ስጋው ጋር ትንሽ የውሃ አድርጌበታለሁኝ። በጊዘር ገብ ወይም በጊዘር ፊልተር ስለሆነ የምሰራው ቢያንስ ከ20 እስከ 30 ደቂቃ ከድሜ እስከሚበስል ስጋውን እተዋለሁ ማለት ነው። አሁን እንደምትመለከቱት በጊዘር ገብ ስለሆነ እየበሰለ ነው። አሁን ስጋ በስሎልኛል። ቀጥታውን ነጭ ሩዝ ቀቅያለሁ። እዛ ላይ ነው የማደርገው። አሁን ከሩዙ በላይ ይሄን ስጋ ጨምሬያለሁ። ቀጣይ የተከተፈ የድንብላል ቅጠልና የተጠበሰ ሽንኩርት አድርጌ ከላይ ደግሞ ሩዝ አለብሰዋለሁ። ሽንኩርቱ ይሄ ነው የተጠበሰው ማለት ነው። ቅድም ላይ እንደዛ አይነት ተፈጭቶ ነው የሰራሁበት። እናንተ ግን ሽንኩርት አቁላታችሁ መጠቀም ትችላላችሁ። እንደዚህ አድርጌያለሁ። አሁን ቀጣይ ከላይ ሩዝ አለብሰዋለሁ። ሩዝ አደርጋለሁ። ነጭ ሩዝ ከታች ነጭ ሩዝ አለ። ይሄ መሀከል ነው። አሁን ያው ከላይ እንደዚህ ሩዝ አድርጌበታለሁ። ቀጣይ ደግሞ የማደርግበት የተጠበሰውን ሽንኩርትና ድንብላል አድርጌ ዛዕፈራን አደርግበታለሁ ማለት ነው። እዚህ የተዘፈዘፈ ዛዕፈራን አለኝ። ይሄን አሁን ከላይ ያደርግበታለሁ ማለት ነው። ከለሩ ቢጫ እንዲሆን ያው መጀመሪያ ምርጥ ተጠቅሜያለሁኝ። አሁን እንጨምራለን። ያውና ማሻአላህ እንደዚህ ሆኗል። ከላይ የተጠበሰ ሽንኩርትና የድንብላል ቅጠል ዛዕፈራን አድርጌ እሳቱን ከታች ቅንስ ነው ያደረኩት ማለት ነው። በደንብ ብስል እንድል አንድ ላይ እንዲዋሃድ ሽታው ምናምን ያ ሰላም በጣም ደስ የሚል ሽታ ነው ያለው። በስተመጨረሻ ደግሞ ሲበላ እንዴት እንደሆነ ነግራችሁ አልችልም። እና አንደኛው የሩዝ ቡሪያኒ አሰራር መንገዴ ወይም አሰራሪ ሁኔታ ይሄን ይመስላል ማለት ነው። ግን እንዳልኳችሁ እናንተ ሽንኩርት ከትፋችሁ መጠቀም ትችላላችሁ ማለት ነው። እኔ ግን እንደዚህ አዘጋጅቼ ስላስቀመጥኩት ከዚህ ላይ ነው እያነሳው የምጠቀመው። እንደዚሁም ቲማቲም ስለሌለኝ ነው እንጂ ቲማቲም ደግሞ ብታደርጉበት ስታቁላሉ ይበልጥ ይጥማል ማለት ነው። ለዛሬ ግን ቲማቲም ስለሌለኝ እኔ ቲማቲም አልጨረስኩም።
እና ይሄን ይመስላል። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላ በስተመጨረሻ ያው እንደዚህ ሆኗል። አሁን ሳህኒ ላይ ያደርጋለሁ። ቢስሚላህ ራህማን ራሂም። ሹፉ ኬፍ ሳር ማሻአላ ማሻአላ። እንዲህ አድርጋችሁ ብሉ። ማሻአላ በጣም ነው የሚያምረው።